ሰላም ጋይስ እንዴት ናችሁ ተማሪዎች? ሰላም ነው። እንግዲህ ዛሬ ባለፈው እንደተማርነው የስታቲክ ራውቲንግን በሁለት ራውተሮች ለመስራት እንሞክራለን። ይህንን ከሰራን በኋላ እናንተም ይህንን ኤክሰርሳይዝ ወደ እናንተ ልክላችኋለሁ። በደንብ ተለማምዳችሁት እንደምትመጡ ተስፋ በማድረግ ነው ጀምረው። ስለዚህ ኮንፊገር ስታቲክ ራውቲንግ ቢትዊን ቱ ኔትወርክስ ይላል። የዚህ የላብራቶሪ ስራ ዋና ዓላማ ሁለት የተለያዩ የላን አውታረ መረቦችን በሁለት ራውተሮች አማካኝነት እንዲገናኙ ማድረግ ነው። በመሆኑም በአንድ አውታረ መረብ ላይ ያለ አስተናጋጅ ወይም ሆስት ማለት ነው። በአንድ አውታረ መረብ ላይ ያለ አስተናጋጅ ወይም ሆስት ማለት ነው በሌላኛው አውታረ መረብ ላይ ካለ አስተናጋጅ ጋር መገናኘት እንዲችል የማይንቀሳቀሱ መንገዶችን ወይም ስታቲክ ራውቲንግ የሚባለውን ወይም ደግሞ ስታቲክ ራውቲንግ የሚባለውን ነገር እናዋቅራለን ወይም ኮንፊገር እናደርጋለን ማለት ነው በዚህ ኤክሰርሳይዝ። ይህ በጣም ቀላሉ የማይንቀሳቀስ የመንገድ መረብ ወይም ስታቲክ ራውቲንግ ይባላል። ይብለጥ ውስብስብ ወደ ሆነው የራውተር መዋቅር ከመሸጋገራችሁ በፊት ጠንካራ መሰረት ለመጣል ታቅዶ የተዘጋጀ ቪዲዮ ስለሆነ በደንብ አድርጋችሁ ይሄንን ከሰራን የሚቀጥለውን ዳይናሚክ ራውቲንግ ስትገባ ወይም ስንማር በደንብ አንደርስታንድ እናደርገዋለን ብዬ አስባለሁ ማለት ነው። ስለዚህ እንደምታዩት እዚህ ጋር ታስካችን ምንድነው? ኮንፊገር ስታቲክ ራውቲንግ ቢትዊን ቱ ኔትወርክስ ነው የሚለን። ቢትዊን ቱ ኔትወርክ ይላል። in this lab you will connect two separate LAN through routers ማለት ነው and configure static router so that a host እንግዲህ ቅድም ምን ብለናል? ይህ አስተናጋጅ ከሌላ ቦታ ካለው አስተናጋጅ ጋር ኮሚኒኬት እንዲያደርግ ምን መስራት ይጠበቅብናል? ስታቲክ ራውቲንግ የሚባለውን ነገር መስራት ይጠበቅብናል ማለት ነው። This is a simplest possible static routing scenario and it is designed to build a solid foundation before working with more complex and multi-router topologies ማለት ነው። Objective ምንድነው? By the end of this lesson, a student will be able to explain why the router needs static route. ለምንድነው ያስፈለገው static routing የሚለውን ነገር በደንብ it is not directly connected to አይሆንም። ለምን? configure IP address router interface or PCs and write and apply static route using the IP route command እነዚህን በመጠቀም ነው የምንሰራው። verify a static route in the routing table and test connectivity with ping or trace route ማለት ነው። ስለዚህ እነዚህን በመጠቀም ምን ማድረግ እንችላለን ማለት ነው? የስታቲክ ራውቲንግን መስራት እንችላለን። እስቲ አንድ ሲናሪዮ ላንብብላችሁ። two departments on a separate network each connected to its own router. R1 serves a network this ይሄንን ሰርቭ ያደርጋል ማለት ነው። and R2 serves a network B this one and R1 and R2 are connected directly each other over the point-to-point link. point link ተገናኝተዋል። right now PCA cannot reach PCB. PCA ላይ ሆናችሁ ሜሴጅ ወደ PCB ስትልኩ ዳይሬክትሊ ሜሴጅ ኮኔክት አያደርግም because neither router know how to forward traffic to the other LAN or your task is to configure static route of R1 and R2 so the PCA and the PCB can communicate. ስለዚህ የኛ ዓላማ R1 እና R2 ኮንፊገር ማድረግ ነው። ኢንዳይሬክትሊ PCA እና PCB ምን ማድረግ ይችላሉ ማለት ነው? ኮሚኒኬት ማድረግ ይችላሉ። so the required tools include የመጀመሪያው ምንድነው? ፓኬት ትሬሰር ወይም GNS3 ማለት ነው። ሁለት ራውተሮች እና
ኢች ዊዝ አትሊስት 2 ኢንተርፌስ ቢያንስ 2 ኢንተርፌሶች ሊኖሩት ይገባል። 2 ፒሲዎች እና አፕሮፕሪየት ኢተርኔት ኬብል ምናልባት እዚህኛ እንድመቸን በጣም 2 SWITCHs ስዊችስ ብንጨምርበት አሪፍ ነው። ስዊች ብንጨምርበት ጥሩ ይሆናል። ስለዚህ አፕሮፕሪየት ኢተርኔት ኬብል ያስፈልገዋል እያለን ነው። ኔትወርክ ቶፖሎጂውን በምናይበት ሰዓት ፒሲኤ ዳይሬክትሊ ኮኔክትድ ቱ R1 ነው። R1 ኤንድ R2 ዳይሬክትሊ ኮኔክት ናቸው ወይም ፖይንት ፖይንት ኮኔክሽን ይባላሉ። ባለፈው እንግዲህ እንደተማርነው እዚህ 10.0.0/30 ተሰጥታችኋል። 30 ሰብኔት ማስክ ክላሱን ስታዩት ኤ ነው። ነገር ግን ሰብኔት ማስካችሁ 30 ስለሆነ የዚህ ሰብኔት ማስክ ኦልሞስት ወደ 6 ቢት ቦሮ አድርጋችኋል ማለት ነው። 255 255 255 252 አካባቢ ሰብኔት ማስካችሁ ወይም አዲስ ሰብኔት ማስካችሁ እዛ አካባቢ ይመጣል ማለት ነው። ስለዚህ እስኪ አሁን እያየነው ቶፖሎጂውን እስኪ ለመስራት እንሞክር አብረን። ስለዚህ እዚህ ጋር ምን ተብለናል? 2 ራውተሮች ተብለናል። 2 ራውተር ማለት እንግዲህ እዚህ ጋር እኛ የምንጠቀምበትን ራውተር 1940 እንውሰደው። እዚች ጋር 2 ራውተሮች ወሰድኩኝ። የመጀመሪያውን R1 አልኩት ወይም ራውተር 1 ይሄኛውን ደግሞ ምን ልበለው ራውተር 2 ብዬ እንደዚህ አስቀመጥኩ። ዘንድ ቀጥሎ ምንድነው የተባልኩት? አቦ በእናት ቀጥታ መብራት በጣም እያስቸገረኝ ነው። እንግዲህ በስሜት እየተናገርኩ ነው። ኤኒዌይ ሁለተኛ ያስፈልገኝ ምንድነው? 2 ስዊች ልውሰድ። 2 ስዊቾችን ልውሰድና እዚች ጋር ስዊች እችኛዋን ብንወስዳት ጥሩ ነው። እችኛዋንም ስዊች በዚህ በኩልም እንደዚህ ልውሰድና እዚህ አንዳንድ ፒሲ ልስጣቸው፣ ችግር የለም። አንዳንድ ፒሲ ልስጣቸው ሁለቱም። እችኛዋ ፒሲኤ በሉ ተብላቸዋል። ፒሲኤ እችኛዋ እዚህ ያለችዋ ፒሲቢ ነች። ይሄኛው ስዊች ኤስ2 ይሁን። ይሄኛውንም እንደዚሁ እንድንለማመድ ነው። በፒሲው ብቻ መጠቀም እንችላለን ስዊቿን በሉት። ስለዚህ ዳይሬክትሊ እዚህ ጋር ይሄን ቶፖሎጂ ካስቀመጥን በኋላ ምን ተብለናል? ምን ተብለናል? እዚህ ጋር ስንመጣ ፒሲኤ ዳይሬክትሊ ኮኔክትድ R1 ስሩ ላን 10 እዚች ጋር የተባልነው በማን ኢንተርፌስ ማለት ነው። ኢንተርፌሱን ከሰጠን ከሆነ R1 G00 በG00 ነው። R1 ማለት እችን ኬብል ተጭነን በዚህኛው ሳይድ በዚህኛው ሳይድ በG00 በዚህ ተገናኝተዋል። እችኛይቱን ዳይሬክትሊ ኮኔክት አድርጉት፣ ችግር የለም። ዘን ተመልሰን ወደዚህ እንምጣ። አሁንም R1 በG01 ላይ ዳይሬክትሊ ኮኔክትድ ቱ በR2 በG01 ተገናኝተዋል። እዚህ እንምጣና በዚች በኩል እችኛዋ R1 ዳይሬክትሊ ኮኔክትድ ቱ R2 በዚህኛው ሳይድ ማለት ነው። ከዚህኛው ሳይድ ስትመጡ R2 G0 ነው። R2 ማለት እዚህ ጋር ስትመጡ G00 ኮኔክትድ ቱ ዚስ ዋን ኤንድ ችኛዋን ፒሲያችሁን በዚህ በኩል እንደዚህ አድርጋችሁ ኮኔክት ማድረግ ትችላላችሁ ማለት ነው። ባለፈው እርግጥ ይሄንን ሰርች ልኬላችሁ ነበር። ምናልባት ግራፊካሊ ስለሆነ አይፒ አድሬስ ሰጠሁት። አሁን ግን ህግና ደንቡን ጠብቀን ስታንዳርድ የሆነ አሰራራችንን ጠብቀን ለእናንተ እንዲያሳያችሁ ነው። እናንተ ደግሞ የበለጠ ፕራክቲስ ስታደርጉት በደንብ እንደሚገባችሁ ተስፋ በማድረግ ነው። ይህን ካደረግን በኋላ ጥያቄያችን ምንድን ነው ያለን? እናስቀምጠው እንዲመቸን ለዚህ ላን ለፒሲኤ 168.1.0/24 ነው ተብለናል። ስለዚህ እዚህ ጋር እናስቀምጠው እስኪ ለእናንተ እንዲታያችሁ።
እዚህ ቦታ ላይ አይፒያችን አይፒ 192.168.1/0/24 ነው ማለት ክላስ ሲ ነው ማለት ነው። ክላስ ሲ አይፒ አድሬስ ነው የተሰጠሁት። ምናልባት እንዲታያችሁ ለእናንተ ራቅ ያለ ቦታ ሆናችሁ የምታዩ ከሆነ ፎንቱን ትንሽ ልጨምርላችሁ። ትንሽ ያነሰ ይመስላል። አፕ ላይ አም ሹር አሁን ይታያችኋል። አሁን ይታያችኋል ብዬ አስባለሁ። ይችን እንያዛትና ይችን እንያዛትና ስንት ቦታ ማስቀመጥ እንችላለን? እዚህ ማስቀመጥ ይችን ይዘን እዚች ጋር ፔስት ማለት እንችላለን። እዚች ጋር ፔስት ማለት እንችላለን። ዘን እዚች ፒሲ ላይ ፔስት ማለት እንችላለን። እዚችኛው ፒሲ ላይ ፔስት ማለት እንችላለን ማለት ነው። ስለዚህ እዚህ ጋር መተን ስናይ ፒሲኤ ይሄ ነው። ከአር1 እስከ አር2 ፖይንት ኮኔክሽኗ ስንት ነው የተባልነው? 10.0.0.0 እዚህ ጋር 10.0.0 ቅርታ እዚች ላይ መተን 10.0.0/30 ነው የተሰጠነው። ይሄን እዚህ ጋር ነው የተሰጠነው። በዚህኛው ሳይድ ያለችዋንስ በዚህኛው ሳይድ ይሄን ተሰጠን። አርቱ ላይ 20 ነው የተሰጠነው። አርቱ 20 ነው የተሰጠነው። እቺኛዋን ብቻ ምን እናደርጋታለን? 2 እናደርጋታለን ማለት ነው። በቃ ይሄኛው አያስፈልገንም። እሺ ልጆች ቅርታ ምክንያቱም 2 ራውተር ስለሌለን አንድ ኢንተርፌስ በዚህ ነው፣ አንድ ኢንተርፌስ በዚህ ነው። ኦኬ የእንትኑን ነው የወሰድኩባችሁ ቅርታ። የምንድነው ስሙ የዚችን የፒሲዋ ነው የሚሆነው ይሄኛው። እንግዲህ 2 1 እንትኑ ነው የሚሆነው። ይሄኛው ስንት ይሆናል ማለት ነው? 10 እንጠቀም ወይም ደግሞ 2 መጠቀም እንችላለን። ወይም ደግሞ እዚህ የተሰጠንን እዚህ ስለተሰጠን የፒሲቢ 2 10 ነው። 2 10 ነው የተሰጠኝ። 2 ብዬ እዚህ ቦታ ላይ የተሰጠኝ ስንት ነው? 10 ነው። ስለዚህ ይሄኛውን እዚህ አስቀመጥኩኝ። እዚህ ስመጣ ለፒሲዋም እንደዚሁ 1 10 ነው የሚሰጠኝ። 1 10 ነው የተሰጠኝ። ያው እዚህ ጋር ማየት ትችላላችሁ። 1 10 ነው የተሰጠኝ ማለት ነው። ዲፎልት ጌትዌይ እዚህ ጋር ሁሉንም መጨረስ ትችላላችሁ ከፈለጋችሁ። እዚህ ጋር ሰብኔት ማስክ ኢኳልስ 255 ነው። ዲፎልት ኢኩል ነው። ዲፎልት ጌትዌይ ኢኩል ነው 192.168.1.1 ይሆናል። እቺን ራሷ ወስዳችሁ ከፈለጋችሁ እዚች ላይ አያስፈልገንም፣ እዚህ አያስፈልገንም፣ እዚህ አያስፈልገንም፣ እዚች ጋር መጠቀም እንችላለን። እዚህ ከመጣን በኋላ የዚህም እንደዚሁ 255.255 ነው። የዚችኛዋ ዲፎልት ጌትዌይ ግን ስንት ነው የሚሆነው? 2 ይሆናል ማለት ነው። ስለዚህ ይሄን ፊዚካሊ እንደዚህ ካስቀመጣችሁ በኋላ መስራቱ ቀላል ነው የሚሆንልን ማለት ነው። በጣም ቀለል ያለ ይሆንልናል ማለት ነው። እዚህ ትመጣላችሁ። አሁንም ሲናራችን ምን አለ? ኦኬ ያው ይሄንን ኦልሬዲ እሱ ባለ ምክንያት ስለሆነ ያዘጋጀ ነው። ወደ ፓርት 3 ቤዚክ ኮንፊግሬሽን ገባል። ቤዚክ ኮንፊግሬሽን ላይ ስንገባ ሪኔም ኢች ራውተር አኮርዲንግ ቱ ዘ ቶፖሎጂ R1 ኤንድ R2 ኦልሬዲ በዲስፕሌውን ቀይሬያለሁ። ውስጥ ላይ ገብቼ ግን መቀየር አለብኝ። አሳይን ዘ አይፒ አድሬስ ኤንድ ሰብኔት ማስክ አይፒ አድሬስ ኤንድ ሰብኔት ማስክ subnet mask of all routers from the addressing table to each interface. እሺ each interface using the not shutdown። ስለዚህ ይሄን ነገር በጣም እንዳትረሱ ጠቃሚ ስለሆነ ማለት ነው። configure PCA and PCB according to their address subnet mask and
ዲፎልት ጌትዌይ። ስለዚህ ፒሲያችሁ ላይ ሶስት ነገሮችን ነው የምትሰሩት ማለት ነው። ፒሲያችሁ ላይ አይፒ አድሬስ ሰጣላችሁ፣ ሰብኔት ማስክ ሰጣላችሁ፣ ዲፎልት ጌትዌይ ሰጣላችሁ። እሱንም ውጭ ላይ ቁጭ አድርጋችኋል ማለት ነው። ሴቭ ዘ ራውቲንግ ኮንፊግሬሽን ኦን ኢች ራውተር ዩዚንግ ኮፒ ረኒንግ ኮንፊግ ኮፒ ረኒንግ ኮንፊግ ስታርታፕ ኮንፊግ በሚል እንትን ብለናል ማለት ነው። ስለዚህ ኦልሬዲ አሁን ወደ ምናችን ልንሄድ ነው? ወደ ኮንፊገራችን ልንሄድ ነው ማለት ነው። ኤግዛምፕል ኮንፊገር አር1 ላይ እንደምታዩት ምን ሰጠን? ኢንተርፌስ 00 አይፒ አድሬስ 168.1.1 ለዲፎልት ነው ሸት ዳውን አላችሁ። ኤግዛምፕል ኮንፊግሬሽን ፎር አር1 ሊንክ አር2 አር1 ላይ ሁለት ነገሮች ስላሉ ነው። በአር1 ላይ ሁለት ኢንተርፌሶች አሉ። አንዷ ይቺ ነች፣ አንዷ ይቺ ሳይድ ነች፣ አንዷ ደግሞ በዚህ በኩል ያለው ሳይዝ ማለት ነው። እዚህ ላይ ሁለት ነገሮች ነው የምትሰሩት ማለት ነው። አንድ የላኑን ትሰራላችሁ፣ ሁለተኛ ደግሞ ፖይንት ቱ ፖይንት ኮኔክሽን ትሰራላችሁ ማለት ነው። ስለዚህ እዚህ እንመጣለን። እዚህ እንመጣና ምን እናደርጋለን መሰላችሁ? ሶሪ እዚህ ጋር እሺ፣ የታዘዝነውን ምንድን ነው የተባልነው? አርቱ ላይ ይሄው በዚች በኩል የተሰጣ ዲፎልት ጌትዌይ እሷን እንጽፋለን ማለት ነው። ስለዚህ እነዚህን ነገሮች ሁሉም ራውተሮች ላይ ምን እናደርጋቸዋለን? አፕላይ እናደርጋለን ማለት ነው። ሁሉም ራውተሮች ላይ ነው እነዚህን አፕላይ የምናደርገው። ሁለቱም ራውተሮች ላይ እነዚህን ነገሮች እንሰራለን። ሶ ጎዜር እዚህ ጋር እንመጣና አሯን ላይ ክሊክ እናደርጋለን። ኮማንድ ላይን ኢንተርፌስ ስትገቡ ይሄ ይመጣላችኋል። እዚህ ጋር ምንድነው የምትሉት? ነው የምትሉት። ነው ካላችሁ በኋላ ይሄው ኢኔብል ገባችሁ። እዚህ ጋር ኮንፍቲ ከገባችሁ በኋላ ምንድነው የምታደርጉት ልጆች? ሆስት ኔም እንስጣለን። ሆስት ኔም አሯን ገባለን። ኢንተርፌስ ጂአይጂ 0/0 ካልን በኋላ የትኛው 0/0? በዚች በኩል ያለችዋ ኢንተርፌስ ይችኛዋ ኢንተርፌስ ማለት ነው። ስለዚህ ምን እናርገው? አይፒ አድሬስ ምን ስንት ነው? አይፒ አድሬሱ 192.168.1.1 ሲሆን ሰብኔት ማስኩ 255 እና 0 ይሆናል ማለት ነው። ማንን ጨረስኩ? በዚህ ሳይዝ ያለችዋን አይፒ ሰጠው። ኢንተር ስል ኖ ሸትስ ባይ ዲፎልት ምንድነው ብለናል? ቻት ኦሬዲ ኦን ሆነችልን ማለት ነው። እዚህ ጋር ከመጣችሁ በኋላ እዛው ላይ ያለን ኤግዚት በሉና አንድ ተመልሳችሁ ምን ብላችሁ ትጽፋላችሁ? በዚች በኩል ያለችዋ ኢንተርፌስ ማለት ጂአይጂ 01 ነች። ጂአይጂ 01 ማለት ደግሞ ኢንተርፌስ ጂአይጂ 0/1 ብላችሁ አይፒ አድሬስ 10 አይደለ? አያት 10 በዚህ በኩል 10.0.01 255.255.252 because why 252? this is the length or the subnet mask length is 30. so oh my god ምንድነው? ቅድም እንደዚህ የሳትን ነበር አይደለ? እናስተካክላለን፣ ችግር የለም። 10.0 okay good. it is my mistake is here. my mistake is here. እዚህ ጋር ነው የኔ ሚስቴክ። እዚህ ጋር ይችኛዋን ስላላረኩለት ነው። ይሄው ገብቶልኛል። ከዛ ምን እላለሁ? ኖ ሸት ስለው እቻት በዚህ በኩል ያለችዋን ሳበራለት በኋላ ኦን ይሆንልኛል። ግን ያው ተመሳሳይ ዲቫይሶች ስለሆኑ ስናያይዘው በእንትን ቢሆን አሪፍ ነው። እዚህ ጋር እንደው ከቻልኩ ይቅርታ፣ እስኪ እንደው ይቅርታ ከቻልኩ ይችን ባጠፋት ደስ ይለኛል። ይችኛዋን ለእናንተ ጥሩ ስላልሆነ ስናያይዝ በዚህኛዋ ብናያይዘው አሪፍ ነው። ጂዋን በዚህኛዋ መተን ምን እናደርጋለን? ጂዋን እናደርጋለን ማለት ነው። ተመልሼ መጥቻለሁ። ችግር የለም አይደለ? ጂዋን ኢንተርፌስ ይሄ ነው። አይፒ አድሬሱ
በዚህ በኩል አይደለ አይፒ አድሬስ 10 ምናምን ትክክል ኖ ሸት ዳውን ኖ ሸት አይደለም ኦኬ ጉድ ኖ ሸት አድርጌያለሁ ስለዚህ በዚህ በኩል ያለውን ስሰራ ለውጥ እናያለን ማለት ነው ኢንድ ልበለውና ደብሊው አር ሴቭ አልኩት ሶ ምን አለኝ ያው የአንደኛውን ራውተር ሰራው አንደኛውን ራውተር በሁለቱም በኩል ያለውን ሰርቻለሁ ማለት ነው እነዚህን ሰራው እነዚህን እዚህ ሰራቸውን ምን ላይ መጨመር አለብኝ እዛኛው ሁለተኛው ራውተር ላይ እዚህ ያለ ራውተር ላይ መስራት አለብኝ ማለት ነው እመጣለሁ እዚህ ከዛ እዚህ መጨረሻ ላይ ያደረገውና ምን እለዋለሁ ነው አለዋለሁ ነው ካልኩ በኋላ እዚህ ጋር ኮንፍቲ ብዬ ቅርታ ኢኔብል ኮንፍቲ ከዛ ሆስት አር2 ላይ ኢንተርፌስ በየት በኩል በዚህኛው በኩል በዚህኛው በኩልም gig 0/1 ኢንተር IP አድሬስ 10.10. ይቅርታ 0.0.2 አይደለም እንዴ በዚህ በኩል ሁለት አይደለም እዚህ አንድ ከሰጠን እዚህ ስንመጣ እቺኛዋ 10 1 10 2 ይሆናል ማለት ነው ስለዚህ እዚህ ጋር መተን 255 ሰብኔት ማስኩን አይደል 255 252 ቢኮዝ ስላሽ ሌንግዙ ስንት ስለሆነ ማለት ነው ኤግዚት ብላችሁ እንደገና አሁን ደግሞ በየት በኩል ያለውን በዚህኛው ሳይድ ያለችው እንያት ይቻት እንዲህ አድርገን ስናይ 00 ነው ስለዚህ እዚህ መተን አሁንም ምን እንላለን gig ይቅርታ ይሄን ማለት ተቀም ኢንቲጀር ይቅርታ int gig 0/0 IP add 192.168.2.1 በዚህ በኩል ያለችዋ ነች ከዛ 255 እና 0 ካልኩ በኋላ ምን መጣልኝ ይሄኛውን ጨረስኩ ማለት ነው ምን ቀረኝ ኖ ሸት ዳውን ትክክል ከሆንኩ ያደርግልኛል ያው እዚህ እንደምታዩት ፕሮቶኮሉ በርቶልኛል ማለት ነው እዚህ ጋር ግን ነው ሸት አላልኩም ማለት ነው ኢንተርፌስ ቱ ዋን ላይ ኢንተርፌስ 0 ላይ gig ኢንተር እሺ አይፒ አድሬሱ ስንት ነው አይፒ አድሬሱ 10 ያለበት ነው 10.2 እሺ አይፒ አድሬስ 10.2 ኢንተር ኖ ሸት ስላላልኩት ሊሆን ይችላል ብዬ ነው አፕኗል ይሄው አፕኖልኝ መንገዱ ማለት ነው ስለዚህ እነዚህ ምን አደርጋለሁ ኢንድ ልበልና ልውጣ ከዛ ምን ተባልኩ ሴቭ እናድርገው ወይም ደግሞ ኮፒ run ስታርታፕ ኮፒን ብትሉት ይሄ ሴቭ አደረጋችሁት ማለት ነው ይሄን እንሰራለን ይሄን ከሰራን በኋላ ቀጥታ ማኑዋላችን ምንድነው የሚለን ቬሪፋይ ቢፎር ራውቲንግ ከመስራታችሁ በፊት እስኪ ቼክ አድርጉት እያለ ነው from PCA ping R1 ከPCA ወደ R1 PCA ማለት ይሄ ነው R1 ማለት ይሄኛው ነው በዚህኛው ሳይድ ማለት ነው እስኪ መንገዱን እንሞክረው ችግር የለም እኛ መንገዱን ዳይሬክትሊ እንሞክር እዚህ መተን ሶሪ ዲስክቶፕ ላይ እዚህ መተን እስኪ ping 192.168.1 ብንል ፒንግ ያደርጋል ወይ ነው አንዳንድ ነው my mistake our mistake is here
መጀመሪያ ለነዚህ ምን መስጠት አለብን? 192 192 168 1 10 ነው የተባልነው አይደለ? ይችኛዋን ያዝና ኮፒ አድርገን እዚህ መተን እዚሽ ጋር ለዚችኛዋ ሰብሚት ማስኳን ይቅርታ ዲፎልት ጌታዋን እንሰጣለን። እዚህ እንምጣና ደግሞ 2 ነው አይደል? ይሄ 2 1 ነው። እዚህ መተን እዚች እናርግና ይችኛዋን ብቻ 2 እናርግ። ሶ 2 ካደረግን በኋላ እዚችኛዋ ላይ መተን እቺን ፔስት አድርገን እቺኛዋንም እንደዚሁ 2 1 እናደርጋለን ማለት ነው። ስለዚህ ይሄን አድርገን ጨረስን። ስለዚህ እስቲ አሁን ፒንግ እናርግ። እዚህ መተን ቅድሙን ፒንግ ስናደርግ ይሄው እንደምታዩት ሪፕሌይ ያደርጋል ማለት ነው። እስቲ በዚህኛው ሳይድ ያለውን እንሞክር። 10 0 0 1 አው ጎረቤቱንም ያውቀዋል። ጎረቤቱን ያውቃል። እስቲ ያኛውን 2ን እስቲ እንሞክር። 2ን ግን አላውቀውም ማለት ቢኮዝ ይሄኛው በዚህ ጋር ዳይሬክትሊ ኮኔክትድ ናቸው። ግን ይሄኛው እዚህኛው ጋር ዳይሬክትሊ ኮኔክት ስላልሆነ ይሄንን አላውቅም እያለ ስለሆነ ቀጥታ ምን እንሰራለን ማለት ነው? ራውቲንግ እንሰራለን። ፍሮም ፒሲኤ ቱ ፒሲቢ 2 ይሄን ኦልሬዲ ብንሞክረውም ስለማይመጣ ማለት ምን እያለና እዚህ ፒሲኦ ላይ ሆናችሁ እዚህ ሆናችሁ ማንም ሞክሩ እያለን ነው። የፒሲቢን እዛ ማዶ ያለውን 192 168 2 1 መጀመሪያ እንሞክረው። አያችሁት? ይሄማ ደግሞ ጭራሽ ምን አለ? ዴስቲኔሽን ኢዝ ሆስት አንሪቸብል ዴስቲኔሽን ሆስት ኖት አንሪቸብል ነው የሚለው። ጭራሽ ይሄ አይገናኙም ማለት ነው። ስለዚህ የሚቀጥለው ስቴፓችን ምንድነው የሚሆነው? ይችን ነገር ይሄንንም ረን አድርጉት። R1 and R2 ላይ confirm that the only direct connected network mark C appear C መጥቷል ወይ ነው። ዳይሬክትሊ ኮኔክትድ የሚል C የሚባል አለ ወይ እዚህ? ይሄን ለማየት እዚህ ጋር መታችሁ show IP routes ብላችሁ ቼክ ማድረግ አለባችሁ። ዳይሬክትሊ ኮኔክትድ ማለት 0.9810 ቪያ ዳይሬክትሊ ኮኔክትድ ጊጋባይት በ00 ላይ ዳይሬክትሊ ኮኔክት ሆኗል። 10.0.0/30 ዳይሬክትሊ ኮኔክትድ ቱ በዚህ ኢንተርፌስ ላይ ሁለት ኮኔክትድ ሆኗል ማለት ነው። ሲ ማለት ዳይሬክት ኮኔክት ማለት ነው። ሲ እዚህ ጋር ኮኔክትድ የሆኑ ማለት ነው። ዳይሬክትሊ ኮኔክትድ የሆኑ ሁለት ኢንተርፌሶች አሉ እያለ ነው። ስለዚህ ይሄንን ኦልሬዲ ጨረስን። ከዚህ በኋላ ሁለቱ መገናኘት ስላልቻሉ ምን እንሰራለን ማለት ነው? ሁለቱም ራውተሮች ላይ ፓርት 3 ኮንፊገር ዘ ስታቲክ ራውተር እንሰራለን። ዘ ጀነራል ሲንታክስ ፎር ስታቲክ ራውቲንግ ስንል ራውተር ከዛ አይፒ ራውት ካላችሁ በኋላ ዲስቲኔሽን ኔትወርኩን ከዛ ሰብኔት ማስክ ከዛ ኔክስት ሆፕ አይፒ አድሬስ እናስገባለን ማለት ነው። ወይም ደግሞ ኔክስት ኤግዚት ኢንተርፌስ እናስገባለን። አድ ዋን ስታቲክ ራውት ኦን ኢች ራውተር ፖይንቲንግ ቱ ዘ ኔትወርክ ኢት ካንኖት አዘርዋይዝ ሪች። አንድ ላይ ብቻም ጨምረን አንድ ላይ ሁለተኛው ላይ አይደርስም። ስለዚህ ሁለቱም ላይ ያን ነገር መስራት አንችልም። ለምሳሌ R1 needs a router to reach network B R1 ወደ ኔትወርክ ቢ መሄድ ፈልጓል ወይም መድረስ ፈልጓል። በማን ላይ 192.168.2.0 ድረስ ስሩ R2 ሊንክ IP 10.0.0.2 ድረስ ማለት ነው በዚህ ኢንተርፌስ። ስለዚህ ይሄን ምን እናደርጋለን? IP ራውት ብለን 192.0.10.0.0.2 ብለን እንጨርሳለን ማለት ነው። ስለዚህ ወደዚህ ስንመጣ እዚህ ጋር አድርጋችሁ ማየት ትችላላችሁ። ምንድነው የተባልነው? R1 ይሄ ነው። R1 የሚባለው ራውተር ይሄ ነው። ይሄ R1 ወደዚህ መድረስ ፈልጓል። ስለዚህ R1 እዛ ለመድረስ ምን ያደርጋል? እዚህ ጋር ክሊክ ያደርግና እዚህ ክሊክ ካደረጋችሁ በኋላ ምን ታደርጋላችሁ? እዚህ ጋር ኮንፍቲ ብላችሁ ወደ ኮንፊግሬሽን ሞድ ትገባላችሁ። ዘን IP route ROUTE IP route ብለን ማን ነው የምናስከትለው? IP route ካልን በኋላ የዚህኛዋን IP አድሬስ እዚህኛው ራውተሯ ላይ ሆናችሁ የራውተሩን
አይፒ አድሬስ እናስገባለን። ያ ማለት ምንድነው የምንለው? አይፒ ራውት 192.168.2.0 ስፔስ 255.255.255 ዶት ብለን 0 ካልን በኋላ ኢንተርፌስ ማለት የመውጫው በየት በኩል ነው የሚወጣው? ይሄ ኔክስት ሆፑን እናስቀምጣለን። ኔክስት ሆፕ ማለት የዚህኛዋ ኔክስት ሆፕ በዚህ በኩል ያለችው አለች ማለት 10.0.0.0 1 ዜች አይደለ 2 እዚህ ጋር ያለችዋን እናስገባለን ማለት ነው። 10.0.0.2 ኢንተር ስትሉት ኦልሬዲ አክሴፕት ያደርጋል ማለት ነው። ኤግዚት WR ወይም ሴቭ አድርገው ችግር የለም። እዚህ ጋር እቺን ጨረስኩ ማለት ነው። ወደዚህ ልምጣ። አሁን ደግሞ ምን አለን? ሴቭ አድርግ ተብለናል። ሴቭ አድርገናል። ወደ አርቱ ላይ መተን ደግሞ የአርዋንን እዚህ ኩነን ወደዚህ መድረስ ፈልገናል። አርቱ ወደ አር1 መድረስ ፈልጓል። በማን ላይ? በ192.168.1.0 ላይ ማለት ነው። ስለዚህ እዚህ ጋር ክሊክ በማድረግ ምንድነው የምናደርገው? ኮንፍቲ ብለን አይፒ ራውት ROUT አይፒ ራውት 192.168.2.0 ምን 0 ካልን በኋላ ኤግዚት ኢንተርፌሱ ማለት የትኛው ነው? ኤግዚት ኢንተርፌሱ ማለት እዚህ ኩነን እዚህ ጋር ለመድረስ ይሄኛው ደግሞ ወደዚህ ሲሄድ ኔክስት ሆፑ ከዚህ በኩል ናችሁ። ወደዚህ ስትመጡ ኔክስት ሆፑ ማለት ይችላል 10.0.0.1 የምትለውን እዚህ እናስገባለን ማለት ነው። 10.0.0.1 እናስገባለን። ዘን ቀጥለን ምን እንላለን? ዱ ሾው አይፒ ራውት ROUT ብል ዳይሬክትሊ ኮኔክትድ የተደረጉ 192.168.1.0 ቪያ 110 ቪያ 10.0.0.1 የሚል ዳይሬክትሊ ወይም ስታቲክ ራውቲንግ በዚህ ላይ ተሰርቷል እያለ ያሳየናል ማለት ነው። እዚህኛውም ላይ ስትመጡ መጀመሪያው ላይ ሾው አይፒ ራውት ROUT ስትሉ እንደዚህ ስትመጡም ያው እዚህ ጋር እቺን ስታዩት ዳይሬክትሊ ኮኔክትድ ሆኖ ታዩታላችሁ ማለት ነው። ዳይሬክትሊ ኮኔክትድ በዚች ኢንተርፌስ ላይ በዚች ኢንተርፌስ ላይ ኮኔክት እንደሆነ ያሳየናል ማለት ነው። ስለዚህ ተማሪዎች አሁን ይህንን ካደረግን በኋላ የሚቀጥለው ስቴፓችን ምንድነው? እስኪ የቅድሙን ቴስት ያደረግናቸውን ነገሮች አሁን መልሰን ቴስት ለማድረግ እንሞክር። ቬሪፊኬሽን ኤንድ ቴስቲንግ ላይ R1 and R2 run show IP route and confirm the static ኦኬ አሁን ቼክ አድርገናል። ኤስን from A B 210ን ምን አድርግ እያለኝ ነው? እስኪ ፒንግ አድርገው እያለኝ ነው። እዚህ ጋር መጥቼ ባይ ዘ ወይ እዚህ ቅድም እኔ 10 እዚህ ጋር መጥቼ ዲስክቶፕ ላይ ሆኜ ይሄኛውን ቅድም ያደረኩትን ነገር 210ን ፒንግ ባረግ ለጊዜው ቅድም አይታችሁት ከሆነ ኖ ሪቸብል ዲስቲንክሽን ነበር የሚለው። አሁን ግን ሪኩዌስት አደረገ። ሎክ እንደምታዩት አሁን ምንም አይነት ዳታ ሉዝ አያደርግም ማለት ነው። ስለዚህ ተማሪዎች በዚህ መልኩ ስታቲክ ራውቲንግን እናንተም ይችን ዳታ ወደ እናንተ ልክላችኋለሁ። እናንተም ይህን ሰርታችሁ በደንብ ተዘጋጅታችሁ እንድንገናኝ ለማለት ወዳለሁ። እንግዲህ ስላዳመጣችሁ በደንብ አመሰግናለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እኔንም እንድታበረታቱኝ እፈልጋለሁ። ባይ ባይ።